ሰዎች አይወዱኝም፣ ሰዎች ይጠሉኛል፣ እኔ የምወደድ ሰው አይደለሁም፣ ፈጣሪ ሲፈጥረኝ ገና የምወደድ አድርጎ አይደለም የፈጠረኝ፣ ሰዎች እንዲጠሉኝ አድርጎ ነው የፈጠረኝ ብላችሁ የምታስቡ ሰዎች አትጠፉም። በሄድክበት ቦታ ሁሉ ሰዎች እንዲወዱና እንዲያከብሩ ትፈልጋለህ? እንግዳውስ ላንተ የሚጠቅሙን 6 ነጥቦች ይዤ መጥቻለሁ። እነዚህን 6 ነጥቦች መስማት ብቻ ሳይሆን ወደ ተግባር አውላቸው ራስን መለወጥ አለብህ። ሰላም የተወደዳችሁ እንደምን አላችሁ? ይህ የስኬት ብርሃን ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ አትርሱ። አንድ ካምፓኒ ላይ የምትሰራ አንዲት ወጣት ልጅ ነበረች። እዛ የምትሰራበት ቦታ ሰው ሁሉ ይጠላታል። ካለቃዋ ጀምሮ እስከ ሰራተኛ ድረስ ሁሉም አይወዷትም ነበር። ከዕለታት በአንድ ቀን ወደ ስራ ቦታ ስትሄድ ጠዋት ላይ ቡቲኩ ተከፍቶ አይታ ወደ ቡቲኩ ዞር ስትል የሚያምር ኮፍያ ተሰቅሎ ታያለች። እዛ ቡቲክ ገብታ ኮፍያውን ጭንቅላቷ ላይ አድርጋ ወደ መስታወት ዞር ስትል ያ ኮፍያ በጣም አምሮባታል። አምሮብኛል ብላ እያሰበች እያለ አንዲት ሕፃን ልጅ ወደ እሷ ጋር መጣ። በጣም አምሮብሻል፣ ይሄን ኮፍያ ግዢው ትላታለች። እንዴ ከዚህ በፊት ትልቅ ሰዎች ቢሉኝ እየፈገሩኝ ነው የሚመስለኝ፣ ይህች ሕፃን ልጅ ግን አምሮብሻል አለችኝ። የምሯን ነው፣ በጣም አምሮብኛል ብላ በውስጧ እያሰበች እያለ የሕፃኗ ልጅ እናት በጣም ከሚታሰበው በላይ አምሮብሻል ትላታለች። ያቺ ወጣትም ያንን ኮፍያ ገዝታ ወደ ስራ ቦታዋ ትሄዳለች። ስራ ቦታዋ ገና እየገባች እነዛ ሲያንቋሽሿት የነበሩት ሰራተኞች እንዴት ነው ያማረባት፣ በጣም አምሮባታል እያሉ ሲያንሾካሽኩ ትሰማለች። ያ ሲያንቋሽሻትና ሲጠላት የነበረው አለቃዋ መጥቶ ዛሬ ምሳ ከኔ ጋር ነሽ ይላታል። በጣም ተደስታ ትውላለች። ማታ ወደ ቤቷ ስትሄድ በእግሯ የምትሄድ የነበረችው ልጅ ዛሬማ በታክሲ መሄድ አለብኝ ብላ ታክሲ ለማስቆም ስትቆም 4 ታክሲዎች መጥተው በኔ ሂጂ ማለት ጀመሩ። ከዛም እቤቷ ከደረሰች በኋላ ቤቱን ስታንኳኳ እናቷ ትከፍትላትና ውይ ልጄ ዛሬ በጣም አምሮብሻል፣ ሁልጊዜ እንደዚህ ነው መሆን ያለብሽ ትላታለች። አይ እማዬ ዛሬ እኮ እንዲያምርብኝ ያደረገኝ ይሄ ኮፍያ ነው፣ ጠዋት ወደ ስራ ሲሄድ አይቼው ገዝቼው እሱን አድርጌ ነው አልኩት ትላታለች። ያች እናቷም የምን ኮፍያ፣ ስለምን ኮፍያ ነው የምታወሪው? ኮፍያ የሚባል ነገር እኮ የለም፣ ብቻ አንቺ አምሮብሻል፣ ሁልጊዜ እንደዚህ ነው መሆን ያለብሽ ትላታለች። ያቺ ወጣትም ወደ ጭንቅላቷ ስትዳበስ ኮፍያ የሚባል ነገር የለም፣ አይ ውሎዬን አድርጌው ነው ያልኩት፣ ታክሲ ላይ ጥየው ነው የሚሆነው ብላ ስታስታውስ ታክሲ ላይ አልጣለችው። አይ ስራ ቦታ ጥየው ነው ዳግመኛ ትላለች። ስታስታውስ ግን ስራ ቦታ አልጣለችውም፣ ጥላው የሄደችው ቡቲክ ኖሯል። ገዝታ ተቻኩላ ብሩን ከፍላ ኖሯል የሄደችው ኮፍያውን ሳትይዘው። ኮንፊደንሷ ኮፍያው ያምርብኛል ብላ በራሷ ስላሰበች እንዳማረባት ኮንፊደንስ ኖሯት ነበር የሄደችው። አንተ በራስ ኮንፊደንስ የሚኖር ከሆነ ሰዎች በምንም ተአምር ሊጠሉ አይችሉ። ብዙ ሰዎች ተወዳጅ ለመሆን ልዩ ተሰጥኦ ያስፈልጋል ብለው ያስባሉ። ያ ግን ስህተት ነው። ልዩ ተሰጥኦ ሳይሆን እነዚህ 6 ነገሮች አንተ እንድትወደድ እንደሚያደርጉህ አስረዳሃለሁ። ከ6 ውስጥ የመጀመሪያው ራስን ውደድ። ራሱን የሚጠላን ሰው ማንም ሊወደው አይችልም። ራስን መውደድ ማለት ምን ማለት ነው የምትለይ ከሆነ አስረዳሃለሁ። ራስን መውደድ ማለት ከቤትህ ጀምር። ቤትህን ውደደው፣ ያለህን ነገር ውደደው። አንተ ምንም የለኝም ብለህ ኮንፊደንስ እያጣህ የምትሄድ ከሆነ ያለውን እያደነቅ ራስን እየጠላህ ነው የምትሄድ። ያለህን ነገር ውደድ፣ ራስን ውደድ፣ አለባበስህን ውደድ፣ አቋምህን ውደድ። ሁሉ ነገርን ስትወድ ሰው በዛ ልክ ይወዳል። እዚች ምድር ላይ አንተን የሚመስል ሌላ አንድም ሰው የለም። ሰዎች አንተን እንዲመስሉ አድርጋቸው። ብዙ ጊዜ ሰዎች በጣም የሚያምርበትን ሰው ስናይ እንደሱ መሆን እንፈልጋለን። እሱ ራሱ ነው፣ እኔ ራሴ ነኝ። እኔ ራሴ ያንን ሰው መሆን እችላለሁ ለራሴ በተሰጠኝ ነገር፣ ያለሱ የተሰጠው ነገር ነው። ሁለተኛው ከማውራት ይልቅ ማዳመጥን ልመድ። በተመስጦ የማዳመጥ ልምድ ይኑር። ሰዎች ስለ ራሳቸው ማውራት ይወዳሉ። የሚሰማቸውን ሰው ይፈልጋሉ። የሚሰማቸውን ሰው ይወዳሉ። ሰው ሲያወራ ስልክ እየጎረጎረ ከመስማት ይልቅ አይናቸውን እያየ ስማቸው። ለነሱ ትልቅ ቦታ እንዳለ ካወቁ ትልቅ ቦታ ይሰጡዋል። ሶስተኛው ፈገግታ ይኑርህ። ፈገግታ ተፈላጊ ነገር ነው። ቀለል ያለ ፈገግታ ሊኖርህ ይገባል። ከሚኮሳተር ሰው ይልቅ ሰዎች ፈገግ የሚላቸውን ሰው ይወዳሉ። ልባዊ ፈገግታ እኔ ለአንተ ሰላምና ደስታ አለኝ የሚል መልእክት ስለሚያስተላልፍ ሰዎች ለአንተ ትልቅ ቦታ ይሰጡሃል። አራተኛው ስሞችን ማስታወስ። አንድ ሰው ስሙ ሲጠራ የሚሰማው ደስታ ልዩ ነው። ሰዎችን በስማቸው እየጠራ ትኩረት ስጣቸው። ለምሳሌ የሆነ ዕቃ
ልትሰጣቸው ከሆነ እንካ ከምትለው እከሌ ብለህ ስሙን ጠርተህ እንካ እከሌ እንዲህ አድርግ እከሌ እንደዚህ አድርግ ስሙን እየጠራ ብትነግረው በጣም ደስተኛ ስለሚሆን በዛ ምክንያት ትልቅ ቦታ ይሰጣል። አምስተኛው አድናቆት እንጂ ትችት አታብዛ። የሰዎችን ስህተት ከመፈለግ ይልቅ ያደረጉትን መልካም ነገር እየፈለግ ያንን መልካም ነገር ንገራቸው። ጎበዝ ነህ፣ ይሄ ነገር በጣም ያምርብሃል፣ ይሄን ነገር ጥሩ አድርገዋል የሚሉ ትንንሽ ቃላቶች የሰውን ልብ ይሰብራሉ። ስድስተኛውና የመጨረሻው እውነተኛ ማንነት ይኑርህ። የውሸት ማንነት፣ ሰውን ለመምሰል ያልሆንከው ማንነት እንዲኖርህ በፍጹም እንዳታደርግ። ሰዎች ያንተ የፈለገው አይነት ማንነት ይኑርህ፣ ያንተን ማንነት ነው መቀበል የሚፈልጉት። ራስን ውደድ የሚለው ላይ ጠቅሼዋለሁ። ራስን መውደድ ማለት ማንነትን መውደድ ነው። ራስን ስትወድ ነው ሰዎች አንተን የሚወዱህ። ስለዚህ ማንነትህን ውደደው። የራስህ ማንነት ይኑርህ። በራስህ ማንነት ቅረብ ሰው ጋር ስትሄድ። ሰዎች የሚወዱት ያንተን ማንነት እንጂ ከሌላ ጋር ኮፒ ያደረከውን ማንነት አይደለም። ደካማ ጎንም ሆነ ጠንካራ ጎን በኩራት ተቀበል። የተወደዳችሁ የስኬት ብርሃን ቤተሰቦች ትምህርቱ እንደሚመቻችሁ አልጠራጠርም። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ላስታውሳችሁ። ቪዲዮውንም ደግሞ ሌላ ጋር እንዲደርስልን ላይክ ማድረግ አትርሱ። መልካም ጊዜ